ገቢ ላይ በጣም ለውጥ ማምጣት ያለባቸው ብራንች ላይ ነው። ሰው ማስተናገድ ላይ ሆነ ብለው ሰው ለማበሳጨት ጭምር የተሰለፉ የገቢዎች ሰራተኞች አሉ። አክብሮ አለመመለስ፣ ተገቢ ምላሽ አለመስጠት፣ ሰው ማመናጨቅ ግኝቶች ስላሉ ነው በክትትላችን። ሁለተኛ ሐሙስ ላይ ከንቲባ ጽሕፈት ቤት ውስጥ የተከፈተው የቅሬታ መስሚያ ይሄንን ያመላክታል። በቀላሉ ምላሽ መስጠት የሚገባ ትናንሽ ነገሮች ናቸው እየመጡት መመለስ ይችላል ብራንቹ። ስለዚህ ቀጥሎ ገቢዎች ትኩረት ከሚያደርግባቸው ከገቢ አሰባሰብ እኩል እንደዚህ አይነት ሰራተኞችን መለየትና የሪፎርም ስራችንን የተሟላ ማድረግ በዛ በኩል ያለውን ችግር መቀነስ ነው የሚገባን ማለት ነው። ጉቦኝነት አለ። የምንሰጠው አገልግሎት ነፃ ነው። የመንግስት በጀትና ሀብትን ኮንትሮል ወይም ደግሞ መቆጣጠር ጠበቅ በማድረጋችን ወደ ግለሰብ የዞረ ጉቦን የተለማመደ ያልተገባ ጥቅምን የተለማመደ ኃይል በውስጣችን አለ። በነፃ አገልግሎት መስጠት የሚተናነቀው ይሄን የመሰለ አገልግሎት ሰጥቼ ጨርሼ በሚል የሚጠይቅ ከደላላ ጋር ቁርኝቱ ያልተቆራረጠ አመራሮች አንዱ መመዘኛችን እንግዲህ ይሄ ነው። ይሄንን ፈትሻችሁ ማውጣት አሁን ቅድም ጥሩ መጥተዋል ያልናቸው ሴክተሮች ላይ ብቻ ተንጠልጥለን አንሄድም። በተለይ ባለጉዳይ የሚበዛበት የውሳኔ አተገባበር በፍጥነት ሊተገበር የሚገባቸው ሴክተሮች ላይ በፊድባክ ስም እንዘረዝራለን። በጣም ጉቦን የተለማመዱ ሰራተኞች አሉ፣ የቡድን መሪዎች አሉ፣ ዳይሬክተሮች አሉ። አንዳንዱም መንግስት እንዳይታመን ለማድረግ ፈልጎ የሚመስል አለ። በተቻለ መጠን ኔትወርኪንግ እንዲቀንስ ጥሩ ስራ ተሰርቷል። ነገር ግን ሌብነት ላይ የሚቀባበሉ አካላት አሉ፣ ከውጪና ከውስጥ ማለት ነው። በተለይ እኛ ውስጥ የከረሙ የተባረሩ ውጪ ላይ የራሳቸውን ስራ የፈጠሩ የመንግስትን አሰራርና የሰራተኛውን ደካማ ጎን የሚያውቁ አሰራር ብቻ ሳይሆን ሰውን የሚያውቁ ይሄ ነው ግኝታችን የሚያሳየው። ውስጥ ላይ ሰው የሚያውቁ ተሳስረው የሚሰሩት የአገልግሎትን የማሰናከል ማሸት ማቆየት ሰው ሲማረር ያልተገባ ጥቅም ሰጥቶ አገልግሎቱን ማግኘት እንዲችል ለማድረግ ነው። ይሄንን በጣም አስረግጠን ሁላችን መናገር አይደለም መቆጣጠር መቻል አለብን። መረጃ ትክክል እስከሆነ ድረስ በተራ ጥርጣሬና በወሬ ሳይሆን አግሬሲቭ የሆነ የምትወስዱት እርምጃ ማንም ሰው ከፊታችሁ ቢቆም በቀጥታ ኮንታክት መደራረግ እንችላለን።